ወደ ኢየሱስ ለምን አትመጣም በላቸው። የት ነው ያለው? ወደ ኢየሱስ አትመጣም ትላለህ እንዴ? አሁን እሱ ስላለና እንደኛ በነፃነት ምን ኖሩ? ምንድነው ማረጋገጫ? አሁን ክርስቶስ እንዳለክ እኔ ማረጋገጫ መስቀል ነው። ምንድነው ይሄ? ማንም ሰው እኮ ሊያደርገው ይችላል። ብዙ ሰዎች እዚህ ሶሻል ሚዲያ ላይ አንተ ጌታ ይወዳል ምናምን ትላለህ። ጌታ ሰው መውደዱን በምን አወቅ? መጽሐፍ ቅዱስ ላይ ምን ይላል መሰለ? ጌታ ኢየሱስ ነፍሱን ለወዳጆቹ ከመስጠት ይልቅ ከዚህ የሚበልጥ ፍቅር የለም ይላል እና ጌታ ኢየሱስ ራሱን አሳልፎ እስከ ሞት ድረስ ሰጥቶን ፍቅሩን አሳይቶናል። መውደድ የቱ ጋር ነው ብትለኝ ጌታ ኢየሱስ ጋር አይቼዋል። እኛን የፈጠረ ሰው ላይ እኮ መቀለድ ጥሩ አይደለም። ባይዙ መጽሐፍ ቅዱስም የጻፈ ሰው ነው። ሰውን የፈጠረ ግን ፈጣሪ ነው። ሰውን ጠይቅ። ሃይማኖት ምንድን ነው ብለህ ጠይቅ። ሃይማኖት ምንድን ነው? በቃ እኔ ክርስቲያን ነኝ። ክርስቶስን ምን ያህል ታውቀዋለህ? ገብቶሃል? ክርስትና ማለት እንደዚህ በዚህ ገባ ወጣ ጌታ ይወዳል ከሚል ባላውቀው ይሻለኛል። በልዬ በቃ ሪያሊቲው ይሄ ነው። አታውቀውም። ይሄ ጌታ ይወዳል ይባላል። በሌሽ ተረጋጋና ስመኝ ነው ያባ ጌታ ኢየሱስን ደግሞ አንተ ካላወቅህ ትሞታለህ እያሉ ሲጀመር እኮ አሁን እኮ ኢየሱስ ይኑር አይኑር ራሱ እኮ አንተ አታውቅም። ማን እንደሆነ እኮ አታውቅም። አንተም አታውቅም። ለአንተ ብሎ ሲሰቃይ ታውቃለህ? አዎ በደምብ። የት ነበር ከዛን ኢየሱስ ሲሰቀል? መንፈስ ቅዱስ ነው ያበራልኝ። ለዛ እኮ ነው በሌ ተረጋግተህ ብትሰማኝ ህይወት ታገኛለህ። በሌ እንዲሁ እንዳሾፍክ ከነ ኮፍያ ነው የምትጠፋው። በእውነት መነኝ። እኔ እኮ ጠፋለሁ። እኔ እኮ አላስመስልም። ሶሻል ሚዲያ ላይ እንዳለ በፈጣሪም ቀልዳችሁ፣ በሰው ሃይማኖት ቀልዳችሁ፣ በሰው ብሔር በሰው ዘር ቀልዳችሁ እናንተ እንደዚህ ያልፍላችሁ። እንዳትወጣ በሌ እንዳትወጣ በእናትህ